ሰላም እንዴት ናችሁ የታክቲክስ ቤተሰቦች? ዛሬ እንግዲህ ማሳያችሁ ለጌም ዊክ 23 ያበደ ቲም እንዴት ክሬት እናደርጋለን እና ደግሞ ሌላ ሽልማት ይዤላችሁ መጥቻለሁ። እንዴት እንደምታገኙ እሱንም ነግራችኋለሁ። ማንን ካፕተን አደርገዋለሁ፣ ምን መርጦ ቲምስ ማን ነው የሚለውን ነገር አብረን እናያለን ማለት ነው። እስከዛው ድረስ አብራችሁን ቆዩ ማለት ነው። እና እንደምታዩት እንግዲህ በባለፈው ጌም ዊክ 22 እዚህ ጋር አንደኛ ሆነን ያጠናቀቅ ነው ማለት ነው። ዛሬ ደግሞ በጌም ዊክ 23 ያበደ ቲም አብረን እንመሰርታለን። በረኛ ፒክ ከማድረግ እንጀምር። ክሊንሺት ራያ አንደኛ ቢሆንም ግን ሳንቼዝ በዚህ ቲም ባለፉት እንትን ላይ የሚገርም ፐርፎርማንስ አሳይቷልና አንድ ደግሞ ሌላ ኒክ ፖፕ ለያዘው። መቼም ከተከላካይ የታወቀ የአርሰናል ተከላካዮች አባቴ ግድግዳ ናቸው። ምንም ነገር አያልፍም በእነሱ። ቀጣይ ደግሞ ሪስ ጄምስ እንመርጣለን ማለት ነው። ሌላ ተከላካይ እንግዲህ ሳሊባን እንመርጠዋለን። ባይዘዌ አንድ ከሁሉም ቻሎባ አሪፍ ፐርፎርማንስ ያሳየ ነው። በኋላም በደንብ መጠቀም ስለማይቀር ቻሎባን አስገባዋለሁ። ኔክስት ደግሞ ብሩኖ ፈርናንዴዝ መቼም የሚገርም ፐርፎርማንስ እያሳየ ነው እና እሱን አንድ ሴሜኒዮን ላስገባው። ሌላ ደግሞ እነዚህን ከመረጥኩኝ በኋላ ዋናውና እዚህ ጋር ማን ነው ካፕተን ማድረገው የሚለውን ደግሞ ማድረገው ማን ነው? ሃላንድ ነው ማለት ነው። አንድ ፕሌየር መውጣት አለብኝ ከሲቲ። ሃላንድ ለምን የመረጥኩት አይ ቲንክ በጣም በጎል ራሱ አንደኛ ነው እና መቼም የጎል ማሽን ነው የሚባለው በምክንያት ነው። ሃላንድን በዚህ ዊክ መርጧለሁ ማለት ነው። እናም ደግሞ ካፕተን የሚሆነው እሱ እራሱ ነው ማለት ነው። በኋላ ላይ ካፕተን እናደርገዋለን። አንድ ደግሞ አጠገብ ሌላ ዋትኪንስ ወይ ደግሞ ኢኪቲኬ ነው መሆን ያለበት። ማንን ልምረጥ? ኢኪቲኬ ልምረጡ። ከዛ ሌላ አንድ እነዚህን ቲም መርጣቸውና ኔክስት ነው አለ ማለት ነው። ከዛ ቤንች እዚህ ጋር ሳንቼዝ ይቀመጥ፣ ፖፕ ይውጣ፣ እነዚህ እንወስዳለን ማለት ነው። ከዛ ካፕተኒ ማን አደርገዋለሁ? ሃላንድ ካፕተን ይሆናል ማለት ነው። ቫይስ ካፕተን ደግሞ አይ ቲንክ አሁን ዲያዝን ላድርገው። ዲያዝን ቫይስ ካፕተን እናድርገው። ከዛ ፊኒሽ እንለዋለን ማለት ነው። እና ይህን ቲም አይ ዶንት ቲንክ ማንም እንትን የሚለው አይመስለኝም። የሚገርም ቲም ነው የመሰረትኩት። ምን አለ ትሉኛላችሁ? ይሄ የሚገርም ፖይንት ካላመጣ የሆነ ሰርፕራይዝ አለ ብያችሁ ነበር። ሰርፕራይዙ ምንድን ነው እያላችሁ ከሆነ እስካሁን ድረስ እንግዲህ ለእናንተ ሽልማት አዘጋጅተናል ማለት ስፔሻል ጌም ዊኮች ይኖራሉ ማለት ነው። ሽልማቱን እንግዲህ ለማሸነፍ ታክቲክስ ፋንታሲ ብላችሁ ፕሌይ ስቶር ላይ ወይ ደግሞ አፕ ስቶር ላይ ሄዳችሁ ዳውንሎድ ብቻ ማድረግ ነው። ከዛ በኋላ ከጓደኛችሁ ጋር ፈታ እያላችሁ ያ ሽልማት ላይ መሳተፍ ትችላላችሁ፣ እንዳያመልጣችሁ። ይህንን ይመስላል ማለት ነው በጌም ዊክ 23 የመረጥኩት። እንግዲህ ይህንን ቲም እኔ እንጃ ማንም የሚበልጠውም ያለ አይመስለኝም። እና ደግሞ ስፔሻል ጌም ዊኩ መች ነው፣ እንዴት ነው ሽልማቱ የምናገኘው የሚል ጥያቄ ካላችሁ ደግሞ ይህንን ቤት ፎሎ እያደረጋችሁ ወይ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ ማለት ነው። እንግዲህ ኔክስት ላይ በሌላ ቪዲዮ እንገናኛለን። እስከዛው ድረስ ፒስ